የአካባቢ ብክለት የሰው ልጆች ለመኖር ከሚፈታተኑ ጉዳዮች መካከል ነው። በተለይም እንግዲህ የአካባቢ ብክለት የሚከሰትበት ዋነኛው መንስኤ ደረቅና ፍሳሽ የሆኑ ቆሻሾችን ተገቢ ባልሆነ መንገድ ማስወገድ እንደ መንስኤነት ከሚጠቀሱና ለአብነት የሚነሱ ሀሳቦች ናቸው። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን እንደምን ሰንብታችኋል? ይህ የከተማዋን የጽዳት ስራዎችን ማዕከል በማድረግ የተለያዩ ሀሳቦችን የምናነሳበት ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን ዛሬ አንድ ሀሳብን እናነሳለን። በተለይም የምናነሳው ጉዳይ ደግሞ ቆሻሻን መልሶ መጠቀም ምን አይነት አበርክቶ አለው? ቆሻሻንስ እንዴት ነው መልሰን ለጥቅም የምናውለው? በተለይም የተለያዩ ፕላስቲኮችን እንዲሁም ደግሞ የአገልግሎት ዘመናቸው ያለፉ ካርቶኖችን በመሰብሰብ ለተለያዩ ድርጅት የሚሰጡ ማህበራትን የስራ ተሞክሮ እንዲሁም ደግሞ ቆሻሻው ከተለየ በኋላ ደግሞ መልሶ ጥቅም ላይ በመዋል የተለያዩ ምርቶችን የሚያመርት አምራችን የስራ ተሞክሮ እንዳስሳለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ይህም ፕሮግራማችንን ደግሞ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ ሆነን እናቀርበዋለን። አብራችሁን ነው። በአራዳ ክፍለ ከተማ ወረዳ 9 ውስጥ ነው የምንገኘው። እንግዲህ እዚህ አካባቢ እንደምትመለከቱት በርካታ ፕላስቲኮችንና የጊዜ ገደባቸው ያለቁ ወረቀቶችን በመሰብሰብ ለተለያዩ ድርጅቶች የመስጠት ስራንና በዚህ ስራ ተደራጅተው እየሰሩ የሚገኙ ማህበራትን የስራ ተሞክሮ ነው የምናየው። እንግዲህ እነዚህ ማህበራት አካባቢን ከብክለት ከመከላከል ባሻገር ከተማችን ውብና ጽዱ የሆነች ከተማን ማየት እንድንችል ትልቅ እገዛን እያደረጉልን ነው ያሉት። ምን ይመስላል የስራ ሁኔታ? በተለይ ህብረተሰቡ ቆሻሻን እንዴት ይለይላቸዋል የሚለውን እንጠይቃቸዋለን። የስራ ተሞክሯቸውንም ወደ እናንተ እናደርሳለን። ሰላም ሸምሱ፣ እንዴት አደርክ? ደህና ነው? ሁሉ ሰላም? አማን። ስራ ጤንነት? ሸጋ አለን። በጣም ስራ እንዴት ነው? ጥሩ ነው። በጣም ጥሩ ነው። በዋናነት እስቲ የምትሰሯቸው ስራዎች ምን እንደሆኑ ለተመልካቾቼ ያብራራል። አይላንዱን ለብቻ ነው የምንለየው። አይላንድ፣ ካርቶን፣ ወረቀት እና ደግሞ ሽት ወረቀቶች አሉ። እነዛን ከድርጅቶቹ እናመጣና በየቦታው የለያየን የሰራን እንደዚህ ይሄው እንደምታዩ አይላንዱ ለብቻ፣ ካርቶኑ ለብቻ፣ ወረቀቱ ለብቻ እያደረግን ነው የምንሰራው። ማህበር አባላችሁ ምን ያህል ነው? ማህበር አባላቱ ወደ 5 ሆነን የተደራጀ ነው። ከዛ በላይ ነን። አሁን ቀጥረን በስራችን የቀጠርናቸው ሰዎችም አሉ። አብረን የምንሰራ ወደ አሁን ሰዓት ያለ ነው ወደ 7 እና 8 አካባቢ ነን። ስንት ሰው ቀጠራችሁ ማለት ነው? 3 ሰው ቀጥረናል። ሰው በቋሚነት አብራችሁ አብረን የሚሰራ። ምን ይመስላል? ምን ያህል ጊዜው ናችሁ ወደዚህ ስራ ከመጣችሁ? እንግዲህ ወደ 4-5 ወራችን ሊጠጋ ነው። ወረዳውን ብታይ እኔ እንደው በአጋጣሚ ይሄን አንቺን ካገኘሁት ነገር ወረዳ ላይ ያሉ ሰዎች በጣም እጅግ የሚመሰገኑ ሰዎች ናቸው። ምንም ነገርም አልነበረንም። ይሄም ስራ መሆኑን እኛ አናቅም። ጠርቶ አደራጅቶ ምን አድርጎ ድጋፍ አድርጎልን ከራሳችን ከኪሳቸው ገንዘብ አውጥቶ ሰጥቶ ነው። በዛ ውልና ማስረጃ የሚከፈለውን ገንዘብ እነሱ ከፍሎልን ከራሳችን አብሮ ሄዶ ክትትል አድርጎ እንደዚህ ነው የሚሰራው እንደዚህ ነው ብሎ አለማምዶን ምን ብሎን ይሄው አሁን ራሳችን ሄደን አምጥተን ግብአቱን እዚህ እናስቀምጣለን። ወረቀቱ ለብቻ፣ አይላንዱ ለብቻ፣ ካርቶኑ ለብቻ፣ ፕላስቲኩ ለብቻ ያደረግን ይሄው እንደዚህ እንደምታዩ እንደምትመለከቱ ይሄው እንደዚህ አድርገን የምንሰራው። በፊት ምን ነበር የምትሰሩት? ወደዚህ ስራ ከመምጣታችሁ በፊት ምንም ስራ የለን። ምንድነው የተደረጉላችሁ ድጋፎች? መስሪያ ቦታ ይሄው እንደምታዩ እዚህ ጋር ይሄን ሰጡን። አሁን እንግዲህ የቦታ ጥበት ይኑርብን እንጂ እነሱ ከኛ ጋር ዞር ብለው ተለይቶን አያውቁም። እውነቴ ነው የምልሽ። በየድርጅቱ በየተቋሙ የሄዱ እነዚህ ናቸው እንደዚህ ብሎ በቃ በእነሱ አማካኝነት ነው ብቻ ለዚህ ደረጃም የበቃ ነው የምልሽ። እውነቴ ነው የምልሽ። እነዚህ የተለያዩ ፕላስቲኮች ነው እዚህ ጋር የሰበሰባችሁት? ለምን አይነት ድርጅቶች ነው የምትሰጡት? እንግዲህ መጥቶ ከኛ የሚወስዱ ድርጅቶች አሉ። እዚሁ በስራችሁ ቦታችሁ ላይ እዚሁ መጥቶ ነው የሚወስዱት። እነሱ እንግዲህ እነሱ የሚያስገቡት ቦታ እነሱ ነው የሚያስገቡት። ፋብሪካ ይጭናሉ፣ የተለያየ ቦታ ይጭናሉ። እነሱ መጥቶ አሁን ይሄ የሞላ ነው አሁን እንጭነው ነው ይሄ ከኛ መጥቶ ይገዛሉ፣ ጭነው ይዘው ይሄዳሉ። ፕላስቲክ አለ፣ ካርቶን አለ፣ ይሄ ምንድነው ዲዛ የምንላቸው ቆርቆሮዎች አሉ፣ ጀሪካን አለ፣ ፕላስቲክ አለ አሉ ለብቻው። ይሄ አሁን ይሄ አይላንድ በደዳ ነው። ይሄ ወረቀቱን ላሳይሽ፣ ካርቶንም ላሳይሽ። እሺ
ገቢውስ እንዴት ይታያል? ምን ይመስላል? ገቢው በጣም ጥሩ ነው። አሁን ቢያንስ በወር ወደ 10,000 ብር አካባቢ ይደርሰናል እኛ ማለት ነው። እና ከዛም በላይም ይደርሰናል። እንደ ግብአቱ ነው። ግብአቱ እንዳገኘን ስንጭን ግብአቱ ወረቀቱ ራሱ የተቻለው ያክል ግብአት እንዳለ ነው። የሚቀንስም ሰዓት አለ፣ የሚጨምርም ሰዓት አለ። ግን በርትተሽ ከሰራሽ የሚቀንስ ነገር የለም። የጨመርሽ መሄድ ነው። የሚጨምር ስራ ነው። ስራው በጣም ምርጥ ስራ ነው። እኛ ከዚህ በፊት አናውቀውም። ይሄ እንደው ሃይላንድ ስታገኝ የረገጥሽ፣ ፕላስቲክ ስታገኝ የረገጥሽ፣ ካርቶን ስታገኝ እንደዚህ እየወረወርን የቤታችን እውነቴ ነው የምልሽ እኮ እውነቴ ነው። የቤትም ጭምር አሁን ይሄ ካርቶን ጥቅምን ያላውቀው ዝም ብለን አንስተን ዝም ብለን በቃ ሜዳ ላይ የትም ነበረ ምጥዮ ነበረው። ግን አሁን መጣል ሳይሆን እንጀራ ነው። ካርቶኑ፣ ፕላስቲኩ፣ መንገድ ላይ የወደቀ አይላንዱ እንጀራ ነው። እንጀራ እንኳን ለኛ የተደራጀ ነው። እኛ ተይና በስራችን ላሉ ሰዎችም እስራ እድል ፈጥሮ እንጀራ ቤተሰብ ያስተዳደርንበት ነው ልሻለሁ። አዲስ አበባ ብዙ አመት ኖርክ ሸምሱ? ኧረ ብዙ ጊዜ ኖር ያለው። ምን ያህል ጊዜ ኖርክ? ኧረ ወደ ቢያንስ ወደ እድሜ የጨረስኩት አዲስ አበባ ነው። ረጅም ጊዜ ነው። አዎ ረጅም ጊዜ ነው። ምን ይመስላል የትናንት አዲስ አበባንና የዛሬን በአንተ አገላለጽ በአንተ እይታ ልዩነቱን እንዴት ታነጻጽረዋለህ? በተለይ በጽዳት ላይ ሰማይና ምድር ምን ብዬ ምን ልንገርሽ? አሁን እንደውም አሁን አበባይቷ ኢትዮጵያ ነች እንጂ አሁን ማማሯ የምታምረዋ አገር ኢትዮጵያ ነች እንጂ አሁን የበፊቱና አሁኑ ምን ታመዛዝኛለሽ? መንገድ ላይ ብትሄጂ ወደ ውስጥ ብትገቢ የኮሪደር ልማቱ ስራ ምን ብዬ ምን ልንገርሽ? በቃ ምን ብዬ ምን ልንገርሽ? የድሮና አሁኑ ምንና ምን። እዚህ ከመምጣቴ በፊት ታክሲ ሹፌር ነበርኩኝ። ከዛ በኋላ በታክሲ ሹፌር በጣም ብዙ አመት ስለሰራሁኝ ሳየው የሰለቸኝ መጣ። ከዛ በኋላ ስራ ፍለጋው ሹፍርና ብዬ ስመጣ አይ በዚህ ተደራጅኩኝ፣ በዚህ ተደራጀሁኝ። ከገባሁበት በኋላ ግን በጣም ደስተኛ ሆኜ ነው የምሰራው። በፊት እንደፈለግኩኝ የሚያወጣው የነበረው ወጪ አሁን ሴቭ እያረኩኝ ቤተሰቦችን ድጎማ እያረኩኝ ራሳችንም እየቆጠብን ተጠቃሚ ሆኛለሁ አለ በበኩሌ። እንግዲህ አዲስ አበባ ውስጥ ታክሲ ሹፌር ነህ፣ ረጅም ጊዜ ሰርታል ብዬ አስባለሁ። አዲስ አበባን ታውቃታለህ? አውቃታለሁ። ምን ይመስላል እስቲ አዲስ አበባን ትናንትናና ዛሬ እንዴት ታነጻጽራታለህ? በምን ተገናኝቶ ሰማይና ምድር በምን ተገናኝቶ? በፊት ቆሻሻ የነበረ ቦታ ላይ በአሁኑ ሰዓት ተለውጦ ስታይ እውነቴን ነው ብለው እኔ በበኩሌ ዩሮፕ ነው የሆነችው አዲስ አበባ። የመጀመሪያው ከተማዋን ጽዱና ውብ በስሟ ልክ አዲስ አበባ እንድትሆን መስራት ነው። ጽዱ አካባቢ ለዜጎች፣ ለትውልድ፣ ለቱሪስት ከመገንባት አንጻር እይታንም ከተማው እንደ ስሙ ጽዱ እንዲሆን እንዲሁም ደግሞ የኢሜጅ ግንባታ ላይ እሱ ላይ ጥሩ አስተዋጽኦ አለው። ከዛ ባሻገር ግን ዜጎች የሚቸገሩ ዜጎች በኢኮኖሚ ደረጃቸው ዝቅተኛ የሆኑ ቤተሰቦች ይሄንን ስራ በመስራት በኢኮኖሚ ተጠቃሚ የማድረግ ስራ ነው ማለት ነው። እሱ ላይ በትኩረት እየሰራን ነው። ባይዞይ እነዚህ ሰዎች አሁን እያስረከቡ ያሉት ለሁለተኛ ወገን ነው ማለት ነው። ከነሱ ተረክቦ ለፋብሪካ የሚሸጡት። አሁን ግን ኮንቴነሩ ተጨማሪ አቅም ስለፈጠረላቸው ትስስሩ ከማን ጋር ይፈጠራል? ከፋብሪካ ባለቤቶቹ ጋር ይፈጠርና የገቢ መጠናቸው በዛ ልክ ከፍ ይላል ማለት ነው። አሁን ባሉበትና ትናንት ባሉበት ግን በንጽጽር ሲታይ እነዚህ ሰዎች ትናንትና በኢኮኖሚ የሚቸገሩ የቤተሰብ አስተዳዳሪ የሆኑ ሰዎች፣ አንዳንዶቹ ጎዳና የወደቁ የነበሩ ነው ያነሳ ነው ማለት ነው። ደረቅ ቆሻሻ መልሶ መጠቀም ስራዎቻችን በቅርብ ዓመታት የተጀመሩ ስራ ናቸው። ከዛ በፊት ከ8 ዓመት 9 ዓመት ወደ ኋላ ብንሄድ የመልሶ መጠቀም ስራዎች አይታወቁም በአዲስ አበባ ከተማ። ምክንያቱም ቆሻሻን ሰብስበን ዳምፕ ነው የምናደርግ የነበረው። ግን ደግሞ ከቅርብ ዓመታት ወዲህ ቆሻሻን ሰብስቦ ዳምፕ ማድረግ ብቻ ሳይሆን ወደ ሀብትም ጭምር መቀየር አለበት በሚል እሳቤ እየተሰራበት ያለበት ሁኔታ ነው ያለው ማለት ነው። አሁን ላይ ከረንት በምናየው ቆሻሻ ወደ ሀብት መቀየር ላይ በርካታ ዜጎችን አደራጅተን ወደ ዘርፉ አስገብተን እየሰራን ያለበት ሁኔታ ነው ያለው። በተለይም ደግሞ በኮምፖስት ስራችን እንዲሁም በወረቀትና ካርቶን፣ ፕላስቲክ ላይ የተደራጁ ስራ አጥ ዜጎች ተደራጅተው በህጋዊ መንገድ እየሰሩ ያለበት ሁኔታ ነው ያለው።
አሁን ደግሞ ተመልካቾቻችን በአራዳ ክፍለ ከተማ ወረዳ 2 ውስጥ ነው የምንገኘው። ቅድም እዛ ጋር የተሰበሰበው ወረቀት እንግዲህ በተለያየ መልኩ ለክላሰር አገልግሎት መስሪያ እንዲሁም ደግሞ የተለያዩ ግብአቶች ይመረቱበታል ተብለናል። እንዴት ነው የሚመረተው? ማን ነው የሚያመርተው? እንጠይቃለን። አብራችሁን ነው። በዚህ መልኩ ነው የሚደርቁት ውጪ ላይ? አዎ በዚህ መልኩ ይደርቃል። ከደረቀ በኋላ የተለያዩ ማሽኖች ላይ ያልፎ ያው ለምርት ለግብአትነት ዝግጁ ይሆናል ማለት ነው ለፋብሪካዎች። ይሄን አሁን ለምን ግብአት የምናውለው ነው? ምንድን ነው የሚባለው? ግሬ ቦርድ ነው። እሺ ገና እርጥብ ነው መሰለኝ። እርጥብ ነው አልደረቀም። እንደዚህ እየደረቀ ነው። ከደረቀ በኋላ ደግሞ እዚህ ቤት ስላለው መልኩ ተዘጋጅቶ ለገበያ ይቀርባል። ለህትመት ኢንዱስትሪ ለጫማ ፋብሪካ የሚጠቀሙበታል። ለሶልነት ማለት ነው። ከውስጥ ላይ ነው ቆዳ ማጠንከሪያ ይጠቀሙበታል። ለቆዳ ማጠንከሪያ ጠቃላ ማጠንከሪያ ለሆኑ ነገሮች በሙሉ ይገባል። በጣም ዓለም ላይ በጣም ተፈላጊነት ያለው ምርት ነው። እኛ ጋር አይመረትም ነበር ጀምረናል። እንግዲህ እኛ ማሽኖቹን ለመስራት ያው ረጅም ዓመት ፈጅቻለሁ። ምንም ስራ አልሰራሁም ምንም ነገር። ማሽኑንም ራስህ ነው ያመረትከው? አዎ ወደ 4 ዓመት ፈጅቶብኛል ማሽኖቹን ስሰራ ራሱ። ከውጭ ምንዛሬ አንፃር ከውጭ የሚገባ እቃ ነው መጀመሪያ የነበረው። አሁን እዚህ ሲመረት ብዙ ገንዘብ ያድናል። የውጭ ምንዛሬ እንዳይወጣ ያደርጋል። ወደ ውጭም ተልቆ ኤክስፖርት ተደርጎ ደግሞ ገንዘብ ዶላር ይዞ ይመጣል። በምን መልኩ ነው አሁን ወደዚህ የሚቀየረው? በተለይ እንግዲህ የማያገለግሉ ጊዜያቸው ያለፈባቸው ወረቀቶችን መልሶ መጠቀም ነው ስንል እንዴት ነው እስቲ ፕሮሰስ የሚደረገው? ሂደቱን አሳየን። ፕሮሰስ የምናደርገው በዚህ በኩል ነው። እዚህ ጋር ነው ያለው። እሺ እዚህ ጋር ነው ማከማቻው ቦታው ይሄ ነው ወረቀቱ። ከዚህ የተነሳ ነው ይገባል። እዚህ እዛ ውስጥ ጋር ውስጥ ከገባ በኋላ ራሱ ሰርኪት እያደረገ ይሰራል። ራሱ ማሽኑ ውሃውንም ሪሳይክል ያደርጋል፣ ወረቀቱንም ሪሳይክል እያደረገ ይጠቀማሉ። ማንኛውም ፓኬጂንግ ስስ ወረቀቶችን እናመርታለን፣ ማምረት እንችላለን። ለእንደ ክላሰር ይሄ ባግ መስሪያ ወረቀት፣ ካኪ ወረቀት የምንለው በተለምዶ እነሱን እናመርታለን። ይሄ ወረቀት አገልግሎት ውጪ የሆነ ወረቀት ነው። ለምንም የማይጠቅም ቢወድቅ ደግሞ አካባቢን የሚበክል ነው። እንደው ከዛ አንፃር ያለው አስተዋጽኦ ያለው አበርክቶ ምን ይመስላል? አስተዋጽኦማ አንድ አካባቢን ብክለት መጠበቅ ነው። ነፃ ከቆሻሻ የጸዳ አካባቢ መፍጠር እንዲፈጠር ማድረግ ነው። አስቻይ ሁኔታ ይፈጥራል። ሁለት ደግሞ ትልቁ ነገር ምንድነው? ትልልቅ የወረቀት ኢንዱስትሪዎች የሚነሱት ከዚህ ነው። ዓለም ላይ ያሉት ማለት ይቻላል ከትንሽ ተነስተው ነው የሚያድጉት። እኛ ሀገር በትንሹም ጅማሮ የለም እስከዛሬ። አሁን ነው እየሞከርን ያለው ነው። ይሄ ነገር ትንሽ ድጋፍ ካገኘ ራሱን በራሱ አፕዴት እያደረገ ወደ ትልቅ ካምፓኒ መቀየር የሚችል ጉልበት ያለው ስራ ነው። አዲስ አበባ እንግዲህ ሰፊ ናት። በየዕለት ቆሻሻ የሚመነጭባት በቶን በትልልቅ ቶን እና ሶርሱ አለ ብለን እናስባለን። ምንጩ እስካለ ደግሞ በአግባቡ የመለየትና ለጥቅም እንዲውል የማድረግ ስራ ነው መሰራት ያለበት ብዬ አስባለሁና እንደው ከዛ አንፃር ምን መሆን አለበት ትላለህ? ወረቀት ትክክል። አሁን እዚህ ጋር እኛም አንድ የምንቸገርበት ነገር አለ። በአግባቡ ወረቀት ቆሻሻን ለይቶ የመያዝ ችግር አለብን። የታወቀ ነው ይሄ። ለምሳሌ አሁን ስናመጣው ከማተሚያ ቤት እንኳን የሚወጣው ወረቀት እዛ እንኳን በትክክል የመለየት ባህሉ የደከመ ነው። ስቲከሩም ላስቲኩንም ጨርቁንም ወረቀቱንም አንድ ላይ አደበላልቀው ነው የሚመጣው። እሱን ለመለየት እኛ እዚህ ጋር ሰፊ ስራ ይጠብቃል። በጣም ብዙ ስራ እንሰራለን። ቢቻል ወረቀቱን በወረቀት ላስቲኩን በላስቲክ ቢደረግና ቢለይ የበለጠ ደግሞ ይሄ እንጃ በጣም አጋዥ የሆነ ነገር ነው የሚሆነው። አንድም ነገር አይባከንም። ሁሉም ቦታው ላይ ጨርቅ ሪሳይክል የሚያደርገው ጨርቁን ይወስዳል። ፕላስቲኩን ሪሳይክል የሚያደርገው ፕላስቲኩን ይወስዳል። ወረቀቱን ሪሳይክል የሚያደርገው ወረቀቱን ይወስዳል። አንድ ቦታ ላይ ሁሉም ተደባልቀው እኔ ጋር ወረቀት ነው ሪሳይክል የማደርገው፣ ግን እኔ ጋር ፕላስቲኩም ጨርቁም ምኑም አብሮ ይመጣል። ብክነት ነው አንተ ጋር መምጣቱ። ቆሻሻን ወደ ሀብት መቀየር ላይ በፊት ላይ ትኩረት ተደርጎ ሲሰራ የነበረው ፕላስቲክ ነበር። አሁን ላይ ግን ከ2013 ጀምሮ በዘርፉ ስፔሲፊካሊ በደንብ ክሊርሊ ተደራጅተው የሚሰሩ ወረቀትና ካርቶን ላይ የሚሰሩ ማህበራት አሉ። መንግስት ይህን ዘርፍም ጭምር ለማበረታታት
ብር ከ50 ድጎማ በኪሎ ጭምር ከፍሎ ወደ ዘርፉ ያስገባበት ሁኔታ ነው ያለውና እነዚህ ዘርፍ ላይ የሚሰሩ ድርጅቶችም አሉ፣ ሪሳይክሊንግ ድርጅቶች። እነዚህ ድርጅቶች በፊት ከውጭ ነበር ጥሬ ዕቃ ሲያመጡ የነበረው። ስለዚህ አሁን ባለው ሁኔታ ግን ወረቀት ላይ የተደራጁ ማህበራት በርካታ አሉ። ወደ 110 የሚጠጉ የመልሶ መጠቀም ማህበራት አሉ፣ ወረቀትና ካርቶን ሰብስቦ ለካምፓኒ የሚያቀርቡ ማለት ነው። ስለዚህ እነዚህ ካምፓኒዎች ደግሞ አሁን ከዚሁ ጥሬ ዕቃ ስለሚያገኙ ከነዚህ ማህበራት ገበያ ትስስር ይፈጠርላቸዋል። በተፈጠረው ገበያ ትስስር መሰረት ወረቀትና ካርቶን እየወሰዱ በየአይነቱ እየተለየ በሚፈልጉት ካምፓኒው በሚፈልገው ወረቀት ብቻ የሚፈልግ ካምፓኒ አለ፣ እንዲሁም ደግሞ ካርቶን የሚፈልግ ካምፓኒ አለ። ስለዚህ በፍላጎታቸው መሰረት ውል ይገባሉ። በዛ መሰረት ተሰብስቦ ወደ ካምፓኒ ይገባል። ካምፓኒዎች ወደ ፕሮዳክት ይቀይሩታል። በፊት ኤፎር ጭምር ከውጭ ሲገዛ የነበረበት አግባብ ነው ያለው። አሁን ሀገር ውስጥ ኤፎር የሚያመርት ትልቅ ካምፓኒ አለ እዚህ አዳማ ላይ። ከኛ ማህበራት ነው እየሰበሰበ ወረቀት እየወሰደ ያለው። ስለዚህ መንግስት ለቆሻሻ ትራንስፖርት የሚያወጣውንም ኮስት ጭምር ይቀንሳል። እዚህ ጋር ደግሞ የተፈጠረላቸው ስራ እድል አለ፣ አካባቢ ላይ የሚያደርሰውን ጫና ጭምር ይቀንሳል እና ከዚህ አግባብ ኢቭን ሪሳይክሊንግ ካምፓኒ ከውጭ ጥሬ ዕቃ ለማስገባት የሚፈጀውን ጊዜ የሚፈልገውን ኤልሲ ይታወቃልና ከዛ አንጻርም በጣም ተጠቃሚ የሆኑበት ሁኔታ ሁለቱም ሪሳይክሊንግ ካምፓኒውም ዜጎቹም ስራ እድል የተፈጠረላቸው ዜጎች ተጠቃሚ የሆኑበት አግባብ ነው ያለውና በትንሹ እንኳን 2018 በግማሽ አመቱ እንኳን ወደ 12900 አካባቢ ቶን ወረቀትና ካርቶን ከዚህ ከተማ ተሰብስቦ ወደ ሪሳይክሊንግ ካምፓኒ መግባት ችለዋል ማለት ነው። እነዚህ ካምፓኒዎች ሶፍት የሚያመርት አለ። አሁን ለምሳሌ ሶፍትን ከውጭ ስናመጣ የነበረውን እዚሁ ሀገር ውስጥ የምንጠቀምበት ሁኔታ አለና ትላልቅ ድርጅቶች አሉ በዚህ ዘርፍ የሚሰሩ ማለት ነው። ከገቢ አንጻር ወረቀት እንግዲህ የሚወድቅ የሚጣል ነገር በዚህ መልኩ ለሌሎች የገቢ ምንጭ መሆን መቻሉ ትልቅ እድል ነው ብዬ አስባለሁና እንደው ከዛ አንጻር ለሌሎችም የስራ እድል ከመፍጠር ለራስም ደግሞ ራስን ችሎ ከመኖርም ራስን ከማስተዳደር አንጻር ምን ያህል ነው ኢኮኖሚካል ገቢው? ከፍተኛ ውጤታማ ነው። በሁሉም አቅጣጫ ብታይ ከፍተኛ ውጤታማ ነው። አንደኛ ነገር ይኸውልሽ እዚህ የሚመረተው ምርት ወጥቶ ለሌሎች የስራ እድል የሚፈጥር ነው። እዚህ ደግሞ ማሽኖቹ በራሳቸው ብዙ ሰራተኛ የመያዝ እንትን ያላቸው ናቸው። ብዙ ሰራተኛ ይዘው ብዙ ሰራተኛ የሚፈልጉ ናቸው። ምርቱ ወጥቶ ደግሞ ለብዙ ሰራተኛ የስራ እድል የሚፈጥር ነው ምርቱ ከማሽኑ የሚወጣው ማለት ነው። ከራስ አንጻር ብታዩ ደግሞ በጣም ትልቅ ለውጥ አለው። ምክንያቱም ድሮ ብዙ ስራዎችን ሰርቻለሁ፣ አይቼዋለሁ። ውጤት ገና ከጅምሩ ሳይሆን ራሱ ውጤቱ ቆንጆ ነው። በቃ ከገበያ ትስስር አንጻርስ በምን መልኩ ነው ወደ ገበያ የምትወጡት? የገበያ ትስስር አንጻር ገበያ ትስስር ብዙም ችግር የለውም። መጀመሪያ ላይ በጣም ፈትኖኛል፣ ችግር ነበረው። አትሊስት ሳምፕል ያመረትኩት ምርት አውጥቶ ለመሸጥ ሰው አያውቀውም ምርቱ ሀገር ውስጥ እንደሚመረት በጣም ችግር ነበረ። አሁን ግን በተለያየ አቅጣጫ እያስተዋወቁት ስለመጣሁኝ ራሱ ሰው ይመጣል። አሁን ስራው በጣም አሪፍ ነውና እኔ በማቀው ወረቀት ሜዲያ ቆሻሻ ቦታ ሲወርቅ ነው ማለት እንደዛ አይነት ስራ መኖሩን አላውቅም እና በጣም ያስደሰተኝ ነገር ደግሞ ይሄ ነው። በነገራችን ላይ ማለት ስራውም አሪፍ ነው። ጽዱ የሆነች ከተማን በዘላቂነት ለማስቀጠል እገዛው ትልቅ ነው። ዜጎችን በስራ ላይ በማሰማራት የገቢ ምንጭ በመሆን በተጨማሪ የውጭ ምንዛሪ ማስቀረት፣ ሌላ ደግሞ ስናስብ ደግሞ ይሄንን ለቅመው ለእናንተ የሚያስረክቡትም ሌሎች ደግሞ አሉ። ሌላ ግሩፕ አለ የስራ እድል የተፈጠረለትና ጽዱ ከተማን በዘላቂነት ለማስቀጠል እንደው እገዛውን እንዴት ታየዋለህ አንተ? ባጠቃላይ ከስራው አንጻር ይሄ እኮ ወሳኝ ነገር ነው። ይኸውልሽ ድሮ እኔም ራሴ ስሰራ ማለት ነው ወረቀት ወፍራሙን እየተጠቀምኩ ስሱን አንስተን ወደ ወንዝ ነበር የምንጥለው እኮ ድሮ ማለት በጣም የሆነ አስቀያሚ የሚያስጠላ በሆነ መልኩ ማለት ነው። ከጊዜ በኋላ ከተማችንን መጽዳት ጀምራለች። እኛም የዛ ጽዳት አካል እንሆናለን ብዬ አስባለሁ። ይሄ ከተማ ማስዋቡ ስራ አንዱም ድርሻው የኛ ይሆናል ስራው። ምክንያቱም በየሰርቻ የሚወድቁ ቆሻሾች በሙሉ ከቀየርናቸው ወደ ምርት ከተማን ከማጽዳት አንጻር ለኢኮኖሚ ተጨማሪ ምንጭ ከመሆን አንጻር ከፍተኛ ተደራሽነት ያለው ስራ ነው። እንግዲህ አዲስ አበባ ላይ ኖረሃል ብዬ አስባለሁ እና ከጸር ጀምሮ የኖርኩት እዚሁ ከተማ አራዳ ላይ ነው። እንደው እንዴት ታነጻጽሯለህ? የትናንትና ያለንበትን የደረስንበትን እንዴት ታየዋለህ? አንገናኝም። በጣም የተለያየ ነገር ነው። ለውጥ ነው፣ ትልቅ ለውጥ ነው እያየን ያለው።
ማለት የሆነ ይፈጠራል ብለሽ የማታስቢው አይነት ነገር ነው የመጣው። ጥሩ ነው። በርግጥ ትንሽ የሆነ መስዋዕትነት መክፈል አለ ያለ ነው ያስከፍላል። የዛ የልማቱ አካል ስንሆን ደግሞ የሆነ ነገር መክፈል ግድ ይላል ይጠበቅብናል። በጣም ትልቅ ለውጥ ግን እየመጣ ነው። ምክንያቱም ይሄ በወሬ የሚገለጻል በአይናችን የምናየው ነገር ነው ያለው ሁሉም ቦታ ላይ ልንክደውም የማንችለው ነገር ነው። ትልቅ ለውጥ እየመጣ ነው። እንግዲህ ይሄ ቆሻሻ ሀብት የሚሆነው ለጥቅም የሚውለው አካባቢውም ጽዱ የሚሆነው ማህበረሰቡ በአግባቡ ቆሻሻን መለየት ሲችል ነው። ተቋማት ጋርም ስንሄድ ተቋማት የመንግስትም ይሁን መንግስታዊ ያልሆኑም በተመሳሳይ ይህንን ተግባር መፈጸም አለባቸው ብለን እናስባለንና ከዛ አንፃር ከህብረተሰቡ ጋር በተያያዘ ቆሻሻን ዝም ብሎ እንዳይጥል ቆሻሻን በተሰጠው የቆሻሻ ማስወገጃ እቃ በአይነት ከምንጩ ለይቶ ይሄ የሚበሰብሰውንም የማይበሰብሰውንም እንዲሁም ደግሞ አደገኛ ቆሻሻ ለይቶ ለማህበራት ጥሩ ቦታ ላይ ተገቢ ቦታ ላይ አስቀምጦ ማህበራት ደግሞ ይሄንን ቆሻሻ በማጓጓዝ ደረቅ ቆሻሻ የሚያጓጉዙ ማህበራት አሉ። እነሱ አንስቶ እንዲያጓጉዙ የመልሶ መጠቀሙ ደግሞ የተለየውን ቆሻሻ ወስዶ ለቤተሰብ ገቢ እንዲጠቀምበትና ህይወቱን እንዲቀይር ማድረግ እንጂ ቆሻሻን በየቦታ መጣል ተገቢ እንዳልሆነና በአዋጅና በመመሪያ መሰረት ደግሞ ይሄንን የማይፈጽሙ አካላትን ተጠያቂ በደንብ ማስከበር ጋር ትስስር ስላለን በቅንጅትም ስለምንሰራ ከነሱ ጋር ተጠያቂ እያደረገን እንሄዳለን ማለት ነው። ወረቀትና ካርቶንን እንደ ስፔሲፊካሊ ብንወስደው አብዛኛው ከተቋማት ኤሪያ የሚወጣ ነው እና በእያንዳንዱ ተቋም ብንሄድ ወረቀትና ካርቶን፣ ትምህርት ቤት ብንሄድ፣ ሌሎች ተቋማት የመንግስት የግል ብንሄድ ወረቀትና ካርቶን በደንብ ይመነጫል እና እሱን በአግባቡ ይዞ ለይቶ ከሌሎች ነገሮች ጋር ሳይቀላቀል ለሚፈልገው ማህበረሰብ መስጠት፣ ማህበራት መስጠት። ኢቭን ተቋም ደረጃ ላይ አሁን የግል ጽዳቶች ናቸው የሚመደቡትና እነዚህ ግል ጽዳቶች ጭምር በአግባቡ ይዘው ለይቶ ለሪሳይክሊንግ ካምፓኒ እንዲሰጡ ያው ግንዛቤ እየፈጠርን ያለንበት አስገዳጅ ህግም ጭምር የወጣበት በደንቡም ጭምር የምንቀጣበት ሁኔታ ነው ያለውና ሁሉም ማህበረሰብ ከቤት ለቤት የሚወጣ እያንዳንዷን ወረቀትና ካርቶን ሌሎችም የመልሶ መጠቀም ግብአቶችን በአግባቡ ይዞ ለሚጠቀምበት ጥሬ ዕቃነት ለሚጠቀምበት ድርጅት መስጠት ያስፈልጋልና ይሄን ደግሞ በመሃል ሆኖ የሚሰሩ ማህበራት አሉ፣ ግለሰቦች አሉ በዘርፉ የተደራጁ በዚህ በአግባቡ ይዞ የራሳችንን ድርሻ እንወጣ ብዬ ነው ማስበው። በተለይ ማህበረሰቡ ጋር ተቋማት ጋር ሁላችንም ተባብረን ካልሰራን ያው ለውጥ አይመጣምና ከተማችን ላይ ለውጥ የመጣው አንዱ ማህበረሰቡ ግንዛቤ ስላገኘ ነው እንጂ ተቋሙ ብቻውን ሰርቶ ለውጥ አመጣም። ለእናንተ የገቢ ምንጭ የሚሆነው በተጨማሪ ለአካባቢ ጽዳት ደግሞ የራሱን አስተዋጽኦ የሚያበረክተውና ይሄ ቢደገፍ ህብረተሰቡ ደግሞ ቆሻሻ መለየት ቢችል ትልቅ ነገር መስራት የሚቻልበት ዘርፍ እንደሆነ እረዳለሁ። ከዛ አንፃር ህብረተሰቡ ሚና አለው። ቆሻሻን በአግባቡ ከመለየት ጀምሮ ለጥቅም እንዲውል የማስቻል እድሎችን መፍጠር አለበት። እንደው ምን ይጠበቃል? ምን አይነት መልእክት አለ? ምን አይነት ሐሳብ አለ? ከማህበረሰቡ የሚጠበቀው አሁንም ቢሆን እዚህ ግቢ እንኳን ትልቅ ኢንዱስትሪ ግቢ ነው። ይሄ ትልቅ ሼዶች ያሉበት በጣም ብዙ ሼዶች ያሉበት ግቢ ነው። ከዚህ ግቢ አንፃር እንኳን ብታይ ካርቶኑ አገር እያጨናነቀ ነው። አሁን በጣም ሰው የሚጥሉት በየቦታው ይሄን የባህሪ ለውጥ መምጣት አለበት። ቁጥጥሩ እየበዛ ከየአቅጣጫው እየተፈጠረ ሲመጣ ነው አሁን ነገሮች እየተስተካከሉ እየተቀየሩ የመጡት። ሰው ማን ቆሻሻው በአግባቡ መያዝ ጀምሯል። የቀረው ነገር ምንድነው? አሁን እንጨትና ወረቀት ለይቶ አሁን ያ ካርቶን እነሱ ከሚጨነቁበት ከሚሰቃዩበት ሰብስበው ታምተው እዚህ ቢዘረግፉልን እኮ ወደ ገንዘብ ቀይሯል።